يا آدم ልጅ ሆይ አንተ እናት ስትወልድህ ስታለቅስ በዙሪያ የነበሩ ሰዎች በደስታ ይስቁ ነበር። ለነፍስህ መልካም ስራና የሞትህ ቀን በዙሪያ ያሉ ሲያለቅሱ አንተ እየሳክህ እወቅ አላህ ይባርክህና እዚህ ህይወት ላይ እስከ መጨረሻው የሚኖርበት መንገድ የለም። እወቅ አላህ ይባርክህና እዚህ ህይወት ላይ እስከ መጨረሻው የሚኖርበት መንገድ የለም። ይህ ሞት ትልቁ ተግዛጽና ቀጠሮ ነው። የመጀመሪያ ወደ አኺራ መሄጃ መንገድ ነው። የሞተ ሰው ቂያማው ቆመ። ነብያችን ሰለላሁ ዐለይሂ ወሰለም አሉ ቀብር መጀመሪያው የአኺራ ቤትህ ነው። ቤታችን ፊት ለፊታችን ነው። ትክክለኛ ህይወታችን ከሞታችን በኋላ ነው ያለው። የታሉ አምባገነኖች? የታሉ ጉልበተኞችና ትዕቢተኞች? ንብረቶቻቸውን ትተው ሄዱ። ዱንያ ተዘዋዋሪ ነችና ዝቅተኛ በሆነች ዱንያ ተማመኑ። ከፍተኛ ደረጃን የተቆናጠጡ መሰላቸው። ደስተኛ በሆኑበት ቅጽበት በሞት ተዘረሩ። እኔ የምገስጻችሁ በአንዲት ነገር ነው። ስንት በደለኞች ድንበር አለፉ። የጎረቤታቸውን የቤተሰቦቻቸውን ሐቅ በሉ። የታለ አልሞትም ብሎ አስቦ የነበረና ሞት የመጣበት ከዛም የልብሱን ቁልፎችን ሰው የፈታለት። አስተውሉ አስተንታኞች፣ በዱንያ እየታለለ ወጥቶ ከሚከፈንበት ሌላ አልነበረውም። አካሉ ወደሚሸትበትና ወደሚበጣጠስበት ሲሸኝ አቤት ፈተና በሱ ላይ ስትወድቅ ብታየው ያ የሚያምር የነበረ ፊቱ ሁሉ ተቀየረ። አንተ ዝንጉ ሆይ ከስካርህ ንቃ። በቅርቡ አንተም እንደምትጓዝ እርግጠኛ ሁን። አንተ የዝንጎችን መንገድ ያዝክ፣ የመሃይማንን መንገድ የወደድክ መቼ የምታየው ይሄ ደረቅ ልብህ ሲለሰልስ? መቼ ነው ዱንያን ሽጠህ አኺራን የምትገዛው? ከሞት በኋላ ወዴት እንደምትሄድ ማወቅ ተመኘው። ያስተነተነና ራሱን ያዘጋጀ አላህ ይዘንለት። ከሞት በኋላ ወዴት እንደምትሄድ ማወቅ ጓጓ። ያስተነተነና ራሱን ያዘጋጀ አላህ ይዘንለት። ከኔ በኋላ አፈርን ጠየኳት። አፈር በለበሰች ፊት ላይ ምን እንዳደረገች መልስም ሰጠችኝ። ከሚወደው ሽታቸው ወደሚገማው ሽታ ቀየርኩኝ። በተለያየ ጸጋ ተውቦና አሸብርቆ የነበረ ሰውነታቸውን በላሁት። ከስጋ የተላቀቀ ነጭ የራስ ቅላቸውንና የበሰበሰ አጥንታቸውን እንጂ ሌላን አላስቀረሁም። የታል ጓድህ ትናንት የነበረና አሁን የተጓዘ? ያ ብዙ ገንዘብና ሰፊ ህልም የነበረው የታለ? ሁሉም ከስራው ጋር በቀብር ውስጥ አልገባምን? የታለ ያ በአማረ ህንፃ ውስጥ የኖረ? ወደ ቀብር አልወረደምን? ከስካርህ ንቃ፣ ወደ ጉድጓድህ መግባትህንም አስታውስ። አንድ ቤተሰቡ የሞተበት ሰው የሞተበትን ሰው በህልሙ ያየውና እንዴት ነህ ይለዋል። እጅግ በጣም ተጸጸትን እኮ አለው። እናውቃለን ግን አልሰራንም። እናንተም ታውቃላችሁ ግን አትሰሩም። በአላህ ይሁንብኝ አንድ ተስቢህ ወይም ሁለት ተስቢህ፣ አንድ ረክዓ ወይም ሁለት ረክዓ አሁን ያለን መዝገብ ላይ ቢጻፍ ከዱንያና በውስጧ ካሉት ነገር ሁሉ ይሻለናል። አኺራ ቲዩብ እስላማዊ ቻናል ሰራተኛን 10 ዓመት 12 ዓመት 15 ዓመት 20 ዓመት የወንድሙን ልጅ የእህቱን ልጅ የጎረቤቱን ልጅ ከሱ ጋር አስጠግቶ ያሰራ ጉልበቱን ምጥጥ አርጎ እንደ ሸንኮራ ከመጠጠው በኋላ አንድ ቀን ቆም ብሎ ሲያስብ
እንዲህ አሁን እኮ ይሄ ልጅ የሆነ ንብረት ከጠየቀኝ እኮ ይሄን አንድ ህንጻ ይገባዋል፣ ይሄን አንድ መኖሪያ ቤት ይገባዋል፣ ይሄን አንድ ድርጅት ይገባዋል። ስለዚህ ምን ማድረግ አለብኝ? አሬ ይሄ ልጅ እንደምንም ከኔ ማራቅ አለብኝ ይላል። ከዛ በኋላ የሌለበትን ስም ያጠፋዋል፣ ስም ያጠፋዋል። ገጠር ይደውላል እህቱ ጋር ይደውላል። ዋጆ ፈያንከ ሀጂ አይነኮንኩ ፈያንኩ ወይ አው ፈያንኩ ከሸውሽ ናር ምንን ጩላሽ ተብላሻን ይላል። ልጅሽ ተበላሽቷል። ምን ሆናን? ብድግ ብላ ትመጣለች። ከልጆች ጋር ገንዘብ ማጥፋት ጀምሯል፣ እንዲህ ማድረግ ጀምሯል። ሁለተኛ ደጄ እንዳይደርስ ይላል። ላኢላሃ ኢላላህ ላኢላሃ ኢላላህ። ሹፍ በሰው ጉልበት በሰው ንብረት ከብሮ ዱዓ ያረጋል። በሐላል ተገርብቶ ያኒ በሐራም ለብሶ ከሐራም በልቶ ጠጥቶ ከሐራም ሰውነት ተገንብቶ ዱዓ ያረጋል። ፈአና ዩስተጃቡ ለህ እንዴት አላህ ይቀበለዋል አሉ ነቢያችን አለይሂ ሰላም። እኔ እኮ አይደለም ያልኩት፣ እኔ እኮ አይደለሁም ረሱሉላህ እኮ ነው ያሉት ሰለላሁ ዐለይሂ ወሰለም። ፈአና ዩስተጃቡ ለህ ኤን አማጺ ኤን ወሰን አላፊ እንዴት አላህ ይቀበለዋል? አይቀበለውም አሉ ነቢያችን አለይሂ